ህይወት ፈተና ነው። ፈተና ካልታለፈ ደግሞ ትልቅ ደረጃ መድረስ አይቻልም። ፈተና ማለፍ ግዴታ ነው። አለዛ ወርቆ መቅረት ነው። ሰዎች ይፈተናሉ። ለምን ነው የሚፈለጉት? ትልቅ ቦታ ላይ ያደርሳቸው ሲፈልግ ተፈትኖ የሚያልፉት። ተፈትኖ ያልመጣ ህዝብ ለታላቁም ነገር አይበቃም፣ ለታሪክ አይሰራም። ምን ነው ሁሉን አልፎ ተፈትኖ ሲያልፍ ነው። ነብዩ ላይ ዩሱፍ አለይሂ ከልጅነቱ ጀምሮ ተፈተነ። መጨረሻ ላይ ትልቅ ስልጣን ኮርቻ ላይ ሲወጣ አልባለገም። ተፈትኖ ማለፍ አለ። ተፈተና ሲባል ትምህርት ቤት ፈተና አይደለም። የህይወት ፈተና፣ ረሃብ ፈተና፣ ሁሉ ነገር ችግር ፈተና፣ ፍርሃት ፈተና ነው። ያ ሁሉ ማለፍ አለበት። ያንን ያላለፈ ትልቅ ደረጃ አይደርስም። ነብዩ ላይ ዩሱፍ አለይሂ ሰላም በወረዱበት ጉድጓድ ጥልቀት ልክ የወጡበት ዙፋን ነው። በጣም የሚደንቅ ነገር እዛ ዙፋን ላይ ተወጡ በኋላ እኮ ታዲያ የፍትህ ሰው ነው የሆኑት። እዛ ከወጡ በኋላ ኃላፊነቱ እንደውም ያ ቦታ ይሰጠኛሉ አሉ እኮ ጠይቀው። ተፈትኖ ያላለፈ እዛ ቦታ ከሆነ ለልጆቹ ለዘመዶቹ ነው ለወገኖቹ ነው። ያ ከባድ ቦታ ነበረ። እሳቸው ግን እዛ ላይ ሆነው ለሁሉም ማሰቡ፣ ለሁሉም ተጨነቁ። ያው ምሳ በልተው ራት አይደጉ ነበር ይባላል። ህዝብ እየተራበ በሚል 7 ዓመት ዩሱፍ ተፈተነ። ባለበት ቦታ ሽልማት አገኘ። አዩሃ ሲዲቁ ከመባል የበለጠ ምናል እውነተኛው ዩሱፍ እስር ቤት እኮ ነው ይሄን ስም የተጠራሉ። አዩሃ ሲዲቁ የተባለው እስር ቤት እኮ ነው። እንደገና ደግሞ እና ነራከ ሚነል ሙህሲኒን ተባለ። በጎ አድራጊ ምን የታመመ ጠይቅ ነበር፣ የተጣላ ያስታርቅ ነበር፣ አብሽሩ አይዟችሁ ነበር። በዚህ ነው አብልቶ አጥጥቶ አይደለም፣ በደግነቱ ነው። እና ነራከ ሚነል ሙህሲኒን አሉት። ሁሉም ሰው ወደደው። እንዴት መኖር እንደሚቻል ሳይቶናል። ከሙሽሪኮችም ጋር ይኖር ነበር። አርባብ ሙተፈሪቁነ አሚላሁል ዋሂዱል ቀሃር አላቸው። የተለያየ ጣዖት አምልኮት ይሻላል ወይንስ አንድ አምላክ ማምለክ ይሻላል? ሱብሃንአላህ። ዲዕዋም እንዴት እንደሆነ አሳይቷል። ስለ ተውሂድ አሳይቷል። ስለ ሽርክ ምንነት እዛው ባለበት በእስር ቤቱ ነው። ለአንድ ዲያኢ የተመቻቸ ወንበር አያስፈልጉም። ለዲዕዋ አህል ከሆነ ባለበት ሹፍ ባለበት ዲዕዋ ያልተፈተነ ሰው አይሆንም። ለምንም ነገር አይበቃም። ተወቀሳ ተውርደት አይድንም። ያልተፈተነ ሰው መሞከር አለበት። ተፈትኖ ማለፍ አለበት። እና በአንድ ወቅት ምሳሌያዊ ንግግር ነው። ሰው በምሳሌ ነገሩት ይገባዋልና ውሃ ዘይትን ከስሰው ይባላል። ከሳሽ ማን ነው? ከሳሽ ውሃ ነው። ዘይትን ከስሰው ውሃ ላይ ሲጨምረው ዘይቱን ተላይ የሚሆነው ማን ነው? ዘይት ከላይ ይሆናል። ዘይቱን ተታች አድርገህ ውሃ ብትጨምር ይገለበጣል። ስቲል አሁን ተላይ የሚሆነው ማን ነው? ዘይት ተላይ ይሆን አስቸገርና አታፍርም እንዴ? ሸመለህም እንደው ሸምለስ ነው አለው። ምን ነው እኔው አሳድጌህ እኔው አስተምሬህ የሚባል ነገር አለ አይደል? ለዛብ ብቻ በኔው ተሰርተ ሳሊጡም ንጉም በኔ ነው የበቀለው። ሱብሃንአላህ። ዘይት ነው የቅባት እህል አይደል? ዘይት የሚሆነው ሳሊጡም ንጉም በኔ በቅለህ በኔ አርገህ በኔ አብበህ በኔ አፍርተህ በኔ ልፋት እኮ ነው እዚህ የደረስከው። አታፍርም እንዴ? እንዴት በላይ ላይ ትጨፍራለህ? ትገለብጠኛለህ አለው። መልሱ ምን ሆነ? ተዛ ይረጋጉ አቶ ውሃ ተፈትኜ ነው አለ። ምንድነው የተፈተንከው? ተሰጥቼ ተወቅጬ ተፈጭቼ ተጨምቄ ነው ለዚህ ደረስኩት። እጣይ ላይ አሰጡኝ አለ። ከዛም ወቀጡኝ። ከፈተና በኋላ ፈተና አልፌ ነው። አንተ ዝም ብለህ ትነጉዳለህ እንጂ እኮ አልተፈተንክም ማለት ነው። ሱብሃንአላህ። መፍሰስ ብቻ ነው። የሚገርም ነው። እኔ ተፈትኜ ነው አለ። በጣም ለህይወት ትምህርት የሚሆን ነው። ውሃና ዘይት የሚደንቅ ነው። ተቀጥቅጬ ተወቅጬ ነው አለ። ተጨምቄ ነው አለ። ተሰጥቼ በፀሐይ ላይ ሱብሃንአላህ። ስለዚህ ያልተፈተነ ሰው ለምንም አይሆን። ትዳርም ፈተና ነው። ህይወትም ፈተና ነው። ኢነላህ ዩሂቡል ሙሊሒነ ፊ ዱዓ ብለው የሚጠይቁትን ሰዎች አላህ ይወዳል ጀለ ወዐላ። አተት ምራአቱን ኢላ ሙሳ አለይሂ ሰላም። አንድ ሴትዮ ወደ ሙሳ ዘንድ መጣችና ባለፈው ሳምንት መጥቶ እንደጠየቀው እንደወጣ መጣችና ወቃለት ለው አላህን ጠይቁልኝ ያ ሙሳ አለች። ለምን አየርዙቃኒ ቢዙርያ ልጅ እንዲሰጠኝ ምን አይነት ልጅ እንደሚሰጠሽማ ጉዱአውን እኮ ጨርሰሽዋል። እኔ የጠየቀችን መርሃባ በላት ነው ማለት ዱአ አርጉልኝ ሲባል ነግረውት እኮ ነው። ባለሃጃዎች እኮ ነግረውታል። አላህ ምን እንደሚፈልጉ ነግረውታል። ባክህ ያን ነገሩህን ያን ነገረችህን ፈጽምላት። አንተም ታውቀዋለች፣ እሷም ነገርሃለች፣ አንተም ታውቀዋለህ። ያን ጉዳዩን ፈጽምላት ብዬ ነው የምጠብቀው አሉ። ጠየቁ። እኔ አሁን ይሄን ስጣት ያን አድርግላት የምለው ዝርዝር የለኝም። ያው ታውቀዋለህ፣ ነገርሃለች፣ እባክህ ስጣት ሲሉ አላህ መልስ ሰጣቸው። አይ እኔ ስፈጥራት መሃን አድርጌ ነው የላትም አርፈሽ ተቀመጭ በላት ነው እና ነብዩላህ ሙሳ ነገሯት። ሰላም ግን አንተ ብትል ያ አላህ ቅስም ይሰበራል። በጣም በደንገጥ ይመጣል። አላህ ነው እኮ ስለጠላውሽ አይደለም ነው መሃን ማድረግ አላህ የጠላው ሰው አይደል? እናታችን አይሻ ጠልቷቸው ነው መሃን ጭራሽ የፈለገው መሃን ያረጋል። የፈለገው ነው እንዲሰጣል፣ የፈለገው ሴት ይሰጣል። ግን ከአላህ ነው ይሄ አሁን የመጣው። ለላ ሙሳ ጠይቀው ከአላህ እነሱ አላወቁም። እንግዲህ ያላሽን ባባሻል እና አሏት ነገሯት። ትቀበል ይሆን ወይስ ትረብሽ ይሆን? እሺ ነው የግድ ነው። ከዓመት በኋላ ልጅ ታቅፋ አገኟት። አላህ ተገረሙ። ጥፍሉ ማን የማን ልጅ ነው? የኔ አለች። ወለድኩኝ አላስተኛ። በአንድ በኩል ተደሰቱ፣ በደገና በአንድ በኩል ደግሞ ተናደዱ። ሙሳ አለይሂ ሰላም ንዴታቸው
ምንድነው እየተካሄደ ያለው? ምንድነው የተደሰቱት? ልጅ በማግኘት ተደሰቱ። ያናዳቸው ደግሞ ዱዓ አድርጉልኝ ንገሩልኝ ብላ ነበር። እንደው ያልነገርኩኝ አይመስልም። አሁን መልሱን ሁሉ ይዘው መጥተው እኮ እንደውም አላህ እንደው ሰው ናት መቼም ማማቱ አይቀራል። እንደው አትሰኝ ጠይቄልሻለሁ ጠይቄህ የላትም ብለኸኝ አልነበረም እንዴ? እኔ ለምን ሰጣሃት አይደለም እንደው ግን ምን ይሰማታል ብዬ ስላሰብኩ ነው ለምን እንዲያረከኝ አሉት። እና ቃል አላሁ ያ ሙሳ እኒ ከተብቱ አቂም ያው እንደነገርኩህ ማን አድርጌ ነበር ፈጠርኳት። እንደውም ይሄን ተነገርካት በኋላ ባሰባት ዱዓው ልመናው ሽካለች። ሰላም ያ አርሐም الراحمين አለች። ላ ይረዱ ቀይሯል ለዱዓ ሱብሃንአላህ። ስለዚህ ሰጠኋት ቸከቸከችኝ። ነጋ ጠባ ጠየቀች። ማንነቱ ወደም ተቀየረ። አላህ ረህመቱን ወደ ይሰጣት ማለት ነው። قال ادلوا ناس ቀየረች። فسأل طفل من هذا قالت انه طفلي رزقني الله به فكلم سيدنا موسى ربه قال يا ربي لقد كتبتها اقيم ስትፈጥራት ማን አርጋ አይደለም ወሰንክባት ነበረ ያ ሙሳ ኩለማ ከተብቱ አቂም አው قالت يا ارحم الراحمين አለች። አንተ ተነገርካት በኋላ ባሰባጨረ ችክችኩ አጠና فسبقت رحمتي قدر الله ከቁጣዬ እዝነቴ ይበሳል። ስለዚህ አዋሰጠዋት ፈንዙር ያ አኺ አው እኽቲ ረሕመተ ረቢል ዓለሚን ያላህን እዝነት ተመልከቱ እንዴት መቀየር እንደሚችል። በዱዓ ቀደር ይቀየራል ማለት ነው። ቀየር የማይቀየር ነገር የለም። አስተካክልልኝ፣ ይሄን እድል አስተካክልልኝ፣ ይሄን ትዳር አስተካክልልኝ፣ ካልሆነ ቀይርልኝ በለው። በቃ ይሄ ኑሮ አስተካክልልኝ ጌታ ያ ረቢ አላህ፣ ካልሆነ ቀይርልኝ በለው። ቀይራል ኢነላህ يمحو الله ما يشاء ويثبت وعنده أم الكتاب يفلقوا النجار موسن يشلال الله ما كير يشلال عمر بن الخطاب رضي الله تعالى عنه أسيادر الله بعزل شقي مناتي اللي لبس أرجع فترة هيك وانا كير أو كير لينو نبر